ከኛ የተሻለ ካገኛችሁ ምረጡ፣ ችግር የለም። ንግግራችንም ስራችንም ንጹህ ነው። ምንዳችንም ከፈጣሪያችን ነው። ፈሙዝ ግን በፍጹም ከአዲስ አበባ በቅርብ ርቀት ጭምር ሹፌሮችና ተሳፋሪዎች የሚታገቱበት በጥይት ህይወታቸው የሚያጡበት እና ታክተው የጠየቁትን ገንዘብ ለመክፈል የተንቀሳቀሱ ቤተሰቦች በአገዛዙ ፖሊሶች ታስረው ፍርዳቸውን የሚያዩበት ሀገር ላይ ጠቅላይ ሚኒስትሩ ዛሬ በአዲስ አበባ የኔ እንግዶች ስልክ ጠፍቶባቸው ፖሊስ ቤት አንኳኩቶ ሰጣቸው በማለት የአፈና መዋቅራቸው በከተማው የተዘረገው ካሜራ ለማስተዋወቅ የሄዱበት ርቀት በሀገሪቱ ያለውን ተጨባጭ ሁኔታ ወደ ጎን በማድረግ እሳቸውና በሳቸው ዙሪያ ያለው ኃይል ብቻ ደህንነትና ሰላም እስከጠበቀ ድረስ ለሀገሪቱ ግድ እንደሌላቸው ብዙዎች በቅሬታ አስተያየት መስጠት ጀምረዋል። ከትናንትና ወዲያ ግን አንድ የሚገርም ነገር ገጠመኝ። የኛ መስሪያ ቤት እንግዶች የሆኑ ሰዎች ለስራ መጥተው ለመጀመሪያ ጊዜ ኢትዮጵያ የመጡ ናቸው ከውጭ ሀገር። ቀን ተዘዋውሮ ሪቨርሳይድ የከተማ ኮሪደር አይተው በኢትዮጵያ ተደንቀው እንዴት የምታምር ሀገር ናት ብለው ማታ ላይ ከሀያት ሆቴል ወጥተው ወክ ሲያደርጉ 2-3 ሰዎች በጋራ ሄደው ሞባይላቸውን ይሰርቁባቸዋል። ቀኑ ሙሉ ሲያደንቁ ሲያመሰግኑ ነበር ያሉት ልጆቹ። ማታ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑም ባታምኑም 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳኩቶ የአዲስ አበባ ፖሊስ ሞባይላቸው መለሰላቸው። ኢትዮጵያን በመንገድ ንጽህናዋ በኮሪደሯ በተከለችው ዛፍ ነበር ስናደንቅ የዋልነው። ይሄንን ተአምር ግን አልጠበቅንም። እንኳን በነፃ አንኳኩቶ በራችን የሚያመጣ ፖሊስ ገንዘብ ተደራድረን ከፍለን እንኳን መልሰን ስልካችን እናገኛለን ብለን አልገመትንም ብለው ደስተኝነታቸውን ሲገልጹልኝ የኔ እንግዶች ናቸው። እንኳንም ያኔ ሲሲቲቪ ያጨቃጨቀን፣ እንኳንም ያኔ ለምነን ተለቅተን ሰራ ነው ለሌሎች አይደለም ለኔ መልሶ ከፈለኝ ነገርየው ማለት ነው። በወለጋ ቢዛሙን ንጹሃንን ለመጨፍጨፍ በታንክ ታግዞ የተንቀሳቀሰው የጠላት ኃይል ላይ የወሰደውን የደፈጣ ጥቃት ተከትሎ ድል መቀዳጀቱን የአንገርጉትን ክፍለ ጦር አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አሻይ ኢዝ ዛሬ ሰኔ 13 ቀን 2018 ዓ.ም በወለጋ ቢዛሙን ንጹሃንን ለመጨፍጨፍ በታንክ ሽፋን ታግዞ በተንቀሳቀሰው በጠላት ኃይል ላይ በተፈጸመ የሽምቅ ጥቃት ጠላት ያላሰበውን ሰብአዊና ቁሳዊ ኪሳራ ማስተናገዱን ፋኖ ድል መቀዳጀቱን አስታውቋል። በወለጋ ቢዛሙ ከወሮዶ ወለጋ ቱሉ ጋና ከተማ ምስራቅ ወለጋ ሃሮ አካባቢ በሚገኙ ንጹሃን ላይ ጥቃት ፈጽማለሁ በሚል በታንክ ታግዞ የተንቀሳቀሰው የብልጽግና ስልጣን አስጠባቂ ሰራዊት ላይ የአሻይ ኢዝ አርበኞች በወሰዱት የቆረጣ ሽምቅ ጥቃት ጠላትን አከርካሪ ሰብረው ድል መቀዳጀታቸውን ገልጸዋል። በአሻይ ኢዝ የአንገርጉትን ክፍለ ጦር አርበኞች ዛሬ ሰኔ 13 ቀን 2018 ዓ.ም መሻሹን በሁለት ወራል ተጭኖ በታንክ ሽፋን በመታገዝ ሲንቀሳቀስ በነበረው የጠላት ኃይል ላይ እንዳይሸሽና እንዳያመልጥ በመቁረጥ ዙሪያ ገባውን በመቆለፍ ከነተሽከርካሪው ከጥቅም ውጪ እንዲሆን በማድረግ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጸዋል። በላያቸው ላይ የሚያንዣያብበውን የጠላት የጦር ጄትና ድሮን እንዲሁም የታንክና የመድፍ መርመሱ መስመቀረፍ ያልቆጠሩት በአይሻ ሳይድ የአንገርጉትን ክፍለ ጦር ጀግኖች 2 ተሽከርካሪ ሙሉ የጠላት ኃይል ኮር ቀርቶ ከመምታት ባለፈ ተርፎ ሲሸሽ ከነበረው የጠላት ኃይል ጋር እጅ በእጅ የሳንጃ ጨበጣ ውጊያ ጭምር በማድረግ በጠላት ላይ አኩሪ ድል መቀዳጀታቸውን ይሄው መረጃ ጠቅሷል። የጠላት ጦር ከወደ ቱሉ ጋና ከተማ እንዲሁም ከወደና አንገርጉትን ተጨማሪ ኃይል ያንቀሳቀሰ ቢሆንም በአየር መቃወሚያና በመድፍ ሽፋን የታገዘ ኃይል ሙትና ቁስለኛውን ጭኖ የኦደሞውን ተሽከርካሪ በክሬን አስነስቶ ወደ ኋላ ለማፈግፈግ መገደዱን ግፍ የወለደን ግፈኞችን የምንቀጣሽ ሳይድ ወንድሞች ነን በማለት የዛሬውን ድል አስታኮ የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሙ አንሻ ሳይድ እዝ ህዝብ ግንኙነት መምሪያ አርበኛ ዳዊት አማረ ይፋ ባደረገው በዚሁ መረጃ ገልጿል። ይበኔ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወሎ አማራ ምሊክ እዝ በሰሜን ወሎ ዞን መርሳ ከተማ ወጣ ብላ በምትገኘው ልዩ ስሟሩ መሽጎ በነበሩ ያገዛዙ ስልጣን አስጠባቂ ሰራዊት ላይ የህዝቡ 104ኛ ኮር 24ኛ ክፍለ ጦር ከሻለቃ 1 እና ከሻለቃ 2 በተወጣጣው ውስን ኃይል ድንገተኛ ጥቃት በመፈጸም በጠላት ላይ እድል መቀዳጀቱን አስታውቀዋል። በዚያው ውጊያ 2ኛ ኮር 65ኛ ክፍለ ጦር ለተላልፈዎች የተወጣጣ የተሳተፈ ሲሆን በተቋቱም ከ20 በላይ የጠላት ኃይል መደምሰሱን ከ18 በላይ መቁሰላቸውን አስታውቀዋል። የወገን ኃይል ባደረገው የተጠና መብረቃዊ ጥቃት በጠላት ላይ ከፍተኛ ሰውይና ቁሳዊ ኪሳራ የደረሰ ሲሆን ከ6 በላይ ክላሽንኮቭ መሳሪያና 500 ክላሽ ተተኳሽ መማረክ መቻሉ በዚያው ውጊያ የጠላትን ኃይል የማጥቃትና የማድረግ አቅም
አቅም እንዲሁም የመዋጋት ስነ ልቦና በከፍተኛ ደረጃ ያዳከመ መሆኑን አፈወርድን ወሎ አማራ ሚሊክ እዝ አንድ ኩር ህዝብ ግንኙነት መምሪያ ዛሬ ሰኔ 13 ቀን 2018 በወጣው በዚሁ መረጃ ገልጸዋል። በሌላ በኩል የፋኖን ምት መቋቋም ያቃተው የብልጽግና ሰራዊት ንጹሃን አማራዎችን መረሸኑን ሀብትና ንብረታቸውን መዝረፉን ሚሊክ እዝ ማምሻውን ባወጣው ተጨማሪ መረጃ ገልጸዋል። የህዝቡ 303ኛ አሳመኖሪ በሚንቀሳቀስባቸው አካባቢዎች የፋኖን አለመኖር ተከትሎ በአርበኞቹ ብርቱ ክንድ ሲቀጠቀጥ የተሰነበተው ያገዛዙት ህዝቡ ስልጣን አስጠባቂ ሰራዊት በተለያዩ አካባቢዎች በመዝዋር በንጹሃኖች ላይ የበቀል እርምጃ መውሰዱን ገልጸዋል። ለአስታ ወረዳ 04 ሳርዝና ቀበሌ በመግባት የብድር ብር አውጥተው የሚነግዱ ነጋዴዎችን ሀብትና ንብረት ዘርፎ ወደ ላሊበላ ከተማ በሶስት ተሽከርካሪዎች ጭኖ በመውሰድ የፋኖን ሎጂስቲክ ጭነን አመጣን እያሉ ላሊበላ ከተማ ህዝብ የሐሰት ፕሮፓጋንዳ ሲነዛ ውሏል ሲል ብዙ አስታውቋል። በዚህም የተለያዩ ነጋዴዎች ምን ያህል እንደተዘረፉ ጭምር በዝርዝር መረጃውን ይፋ በማድረግ አፋብን ወሎ አማራ ሚሊክ ህዝብ ግንኙነት መምሪያ ዛሬ ሰኔ 13 ቀን 2018 ባወጣው ተጨማሪ መረጃ ገልጸዋል። በትግራይ ክልል ውስጥ አስገዳጅ ወታደራዊ መልመላ ማካሄድም አሻፈረኝ የሚሉ ወገኖችን ለስርዓት ይዳረጋል የተባሉም ህጉን የሚቃወሙ ግለሰቦች የመገናኛ ብዙሃንና ድርጅቶች ላይ ጠንካራ እርምጃ ይወሰድባቸዋል የሚል ህግ መውጣቱን ዓለም አቀፉ የትግራይ ምሁራን ማህበር አወገዘ። ነገሮችም ከመዘግየታቸው በፊትም ለግብረ መልስም ተንቀሳቀሱ ሲል ለክልሉ ተወላጆችና ለዓለም አቀፉ ማህበረሰብም ጥሪ አቀረበ። ክልሉን የሚቆጣጠረው የህዝባዊ ወያኔ ሓርነት ትግራይ ህወሓትም እየተከተለ ያለው ፖሊሲም የትግራይ ክልል ህዝብን የዲሞክራሲ መብቱን ህገ መንግስታዊ መብቱን የሚጻር ጥቂቶችን በብዙሃኑ ላይ አምባገነናዊ ጫና ለመጣል የሚያደርጉት እርምጃ ነው በማለትም ወቅሶታል። የህወሓት ባለስልጣናት በአሁኑ ወቅት በትግራይ ክልል ውስጥም ተወዳጅነታቸው እየተዳከመ ነው የሚል አቋም ያንጸባረቀው ዓለም አቀፉ የትግራይ ምሁራን ማህበር ህወሓት ይህንን ዲሞክራሲያዊ ህገ መንግስታና ኢሰብአዊ ለውን አስገዳጅ ህግን ለማውጣትም የሞራልም ሆነ የህግም አግባብነት የለውም በማለትም ተቃውሞታል። ህወሓት በቅርቡ በትግራይ ክልል ውስጥም ተግባራዊ ሊያደርገው ነው የተባለው ከወታደራዊ መልመላ ያመለጡ የቆበለሉ ግለሰቦች የሚዲያ ተቋማትና ድርጅቶች በገንዘብ ቅጣት በስርዓት የሚቀጣሉ የሚል መመሪያ ማውጣቱ ሰዎችን ሀሳባቸውን በነጻ የመግለጽ መብታቸውን እንዳላቸው የሚገልጸው ዓለም አቀፉ የሲቪል የፖለቲካ ነጻነት በእንግሊዝኛው መጻሪያ ቃል ICCPR አንቀጽ 19ን የሚጻረር ነው በማለትም ኮንኖታል። የህወሓት ባለስልጣናት በበኩላቸው ትግራይ ዳግም ከበባ ውስጥ በመውደቋም ራስን ለመከላከል ባሉትም በፈቃደኝነት ላይ የተመሰረተ ምልመላና ስልጠና እንጂ ከመቃብር ስፍራም ከገበያዎችም ከሰርግ ቦታዎች ከስራ ገበታዎች ሳይቀር አለ የሚለውን የአጀንስ ፍራንስ ፕሬስን ዘገባን ጨምሮ የተለያዩ መገናኛ ብዙሃን ያቀረቧቸው መረጃዎችን በማጣል ወይም ውድቅ በማድረግ ላይ ይገኛሉ።